ማለት ነው። ይኸው ሌላ በዛኛው ማዶ ላይ ኦኬ፣ በዛኛው ማዶ ላይ ኦኬ፣ እሱ ጋር ቆይ አንዴ፣ እሱ ጋር ነው። በቃ አንዴ ጠብቀኝ፣ ቆይ ኦኬ ኦኬ። አንድም ማርያም ማለት ብሎ ከሚለው ጋር ጀምርና አንብብ። ጋይድ ፊት ለፊት ላይ አድርገው ህዝቡ እንዲያይ። የቱ ጋር ነው አንድም ማርያም ብለህ ያየው? አንድም ማለት እሱኛው እጅ ላይ ካለው ጋር ደሜ ወደ ላይ ሄደ። አንድም ማርያም ማለት መጽሐፉን ወደ ፊት አንድም ማርያም ችግር የለም። ቢኒያም ያነሳውን ሀሳብ እስከማገኘው ነው ማለት ካሜራውን ወደ መጽሐፉን ወደ ህዝብ ፊት አድርገው። ይሄው የትም ደብቀው አትደብቀው። ይሄው ችግር የለውም፣ ችግር የለውም። አንድም ማርያም ማለት ተላኪተ እግዚአብሔር፣ ይሄኛው እንትን ነው፣ ግዕዝ ነው። ችግር የለውም። ስለዚህ ይኸው አንድም የሰውን ልመና የሚለው ነው ትርጓሜው እኮ እዛ ጋር አለ። ምንም ችግር የለውም። አንብብ እኮ አማርኛው አንድም። እሺ ይኸው አዳምጠኝ። አንድም የሰውን ልመና ወደ እግዚአብሔር የእግዚአብሔርን ይቅርታ ወደ ሰው እያመላለሰች በፍቅሯ በጣም ፍቅሯ ከልጇ ጋር አስታርቃ ከገሃነመ እሳት አውጥታ መንግሥተ ሰማያት የምታገባን ስለሆነች ተላኪተ እግዚአብሔር ወስብእ አላት። አንድም ማርያም ማለት ውህብቲ ስጡት ማለት መጽሐፉን አደብቀው ደሜ እባክህ። ኧረ በእናትህ ኤርሚያስ በጌታ ፍቅር መጽሐፉን አደብቀው ህዝብ እያየ ነው። መጽሐፉን አንተ ታነበዋለህ። በቃ እሺ አንተ ታነበዋለህ። እኔ ሐሳቤን እናገራለሁ። ይኸው እኔን የሚዩት ያደረኩ ከፈለክ እንደገና እንደ አዲስ ይጀመርልሃል። መጽሐፍትን አትደብቁት። በቃ ተጋልጣችኋል። አትደብቀው። እንደሱ ፍለክ ላይ አርጋው። አሁን 5 ደቂቃ አርግ ከእንደገና መልስ መጽሐፍ ከደበቅ አስቆመና ተመልሳለህ። ምክንያቱም ልሸፈን ማለት ነው። መጽሐፍ አትደብቅ። መጽሐፉ ያመልቀው አለላችሁ። እባክህን አንተ ዳጊ አታስፈልገኝ። ዳጊ አሁን ከገባችሁ የኛዎቹ ከገባችሁ እኔ እወጣለሁ። ነውር ሊገለጥ ሲል መጽሐፉን ለመደበቅ የፈለከው ልክ ነው። ዳጊ ያዘው፣ አንተ ያስከውን ነው። እኔ እስከምፈልገው ነው ማነበው። እስከምፈልገው ይኸው እያነበባችሁ እንደዚህ ይላል። በራሱ በስክሪኑ ነው ማነበው ከታየ ማለት እሺ። ኦኬ ያቆምክበት ቦታ ላይ አንብብ። ይኸው ከእንደገና ማነበው ደቂቃውን ከእንደገና ጀምር። መጽሐፉን አትደብቅ እባክህ። ኧረ እንዴት አባቴ ላድርግሽ? ዞር አድርገው፣ እጅህን ዞር አድርገው። አዎ እንደሱ አረገኝ። እሺ ይኸውላችሁ፣ ይኸው አሁን ያገኘሁት እኮ በጣም እርጀንት የሆነ እኮ ነው። በጣም አንድም የሰውን ልመና አዳምጡ። ይኸው አንድም የሰውን ልመና ወደ እግዚአብሔር የእግዚአብሔርን ይቅርታ ወደ ሰው እያመላለሰች በፍቅሯ ይሄ ምልጃ ስለ ምልጃ ነው የሚያወራው። በጣሟ ፍቅር እያመላለሰች በጣሟ ፍቅር ከልጇ አስታርቃ ከገሃነመ እሳት አውጥታ መንግሥተ ሰማያትን የምታገባን ስለሆነች ነች አላለም። ስለሆነች ተላኪተ እግዚአብሔር ወስብን። ይሄ ግዕዝ ነው እንግዲህ፣ ግዕዝ ነው። አንድም ማርያም ማለት ወብህተ ስጡት ማለት ነው። ይህስ እንዴት ነው ቢሉ ጥያቄ ተነስቷል። ይህስ እንዴት ነው ቢሉ እርግጠኛ አይደሉ ማለት ነው። እሺ እመቤታችን እግዝእትነ ማርያም የተወለደችው ዕለት በአባት እናቷ ቤት ውብህተ ስጡት ሁና ተገኝታለች። ውብህተ ስጡት ምን ማለት ነው? ኤርሚያስ ንገረን። አላውቅም። ተገኝታለች። እሺ ከዛ በኋላ ቀጥሎ ደግሞ ተመልከቱ። እንደዚህ አላነበበም ኤርሚያስ። ኋላም ይላል ይኸውላችሁ፣ ኋላም ለዓለሙ ሁሉ አማላጅ ሆና ሞታለች። አማላጅነትን እኛ እንቀበላለን። ስለዚህ ውብህተ ስጡት አላት። ከዚህም በኋላ እርሱም ፀሐይ ጽድቅ ጌታችን እግዚእነ ኢየሱስ ክርስቶስ እመቤታችንን እግዝእትነ ማርያም በጊዜ ሞታ ከመከራ ወደ ዕረፍት ከሐዘን ወደ ትብስት ትሄጂ ዘንድ ሙቺ አላት። እርሷም እግዝእትነ ማርያም ልጄ ሆይ ወዳጄ ሆይ አንተን ወልጄ የአንተን እናት ሆኜ እኔ እንዴት ልሙት ብትለው እርሱም ፀሐይ ጽድቅ ጌታችን እግዚእነ ኢየሱስ ክርስቶስ እመቤታችን እግዝእትነ ማርያም በፍቃዷ እንዳልሞተችለት አውቆ ከዛ በኋላ ቁጥር ነው የሚያሳየው 9999 ነው። 9999 እንደዛ ነፍሳትን በአንድ ቀን ተኩነው ገሃነመ እሳት ሲወርዱ አሳያት። ተኮኖ ሲወርዱ አሳያት። እነዛን ነፍሳት ለምንድን ነው እነዛ ነፍሳት ያሳያት? እንግዲህ በዚህ መጽሐፍት አገላለጽ
ድንግል ማርያም ሙቺ ስላት ባለመሞቷ ለምን ትደረባለህ? ብራዘር ለምን ትደረባለህ? እሺ ለማብራሪያ 5 ደቂቃ ይሰጣል። መጽሐፉን ዝም እንዴ ለምን? እኔ ግን አሁን ደቂቃን እየተጠቀምኩ አይደለሁም ጋይስ። 5 ደቂቃ ለማብራሪያ ይሰጣል። መጽሐፍ ብቻ ነው ፓስተር፣ በጣም ተጽዕኖ እየተደረገብኝ ነው። በጣም መጽሐፍ አንብብ እየተደረበብኝ ነው። መጽሐፉን አንብብ ነው የተባለው። አብራራ አልተባልኩም። መጽሐፍ አንብብ። ለማብራሪያ 5 ደቂቃ ሰጣል። ለአንብብልህ ችግር የለውም። እሺ ከዛ በኋላ አላት እነዚያም ነፍሳት ይኸው እዚህ ጋር እነዚያም ነፍሳት እመቤታችን እግዝእትነ ማርያም ባዩ ጊዜ እናታችን እመቤታችን ሆይ ለዘመዱ የማያዝን አንጀት ራሱ የማይሸከም አንገት አንጀቱም አንጀት አንገቱም አንገት አይደለም፣ ከልጅሽ አስታርቂን፣ ከገሃነመ እሳት አውጪን መንግሥተ ሰማያት አግቢን ብለው ቢያለቅሱባት እርሷም እመቤታችን እግዝእትነ ማርያም ልጄ ሆይ ወዳጄ ሆይ እባክህ ማርልኝ አለችው። ምን አለችው? ማርልኝ። በራሳ ስልጣን እነዚህን ነፍሳት አላዳነችም። ኦኬ እርሱም ይላል ተመልከቱ። አሁን እዚህ ጋር ዋናው ሀሳብ ይሄ ነው። በደንብ አድርጋችሁ ስሙኝ። እርሱም ፀሐየ ጽድቅ ጌታችን እግዚእነ ኢየሱስ ክርስቶስ እኔ ደቂቅ አዳምን ከገሃነመ እሳት አውጥቼ መንግሥተ ሰማያት ያገባሁት ተገፍፌ ተገርፌ ተጸቃይቼ ተቸንክሬ ሞቼ ተነስቼ አይደለምን? አንቺም ለእነዚህ ነፍሳት በኃጢአታቸው ካልሞትሽላቸው፣ በምናቸው በኃጢአታቸው ካልሞትሽላቸው ዘላለም በገሃነመ እሳት ወርደው ይቀራሉ አላት። ድንግል ማርያም የቱ ጋ ነው ለኃጢአት የሞተችው? ኦኬ ለሰው ልጆች ኃጢአት። እርሷም እመቤታችን እግዚእነ ማርያም እነዚህ ነፍሳት ከዘላለም በገሃነመ እሳት ወርደው ሲቀሩ ስንኳ 1 ጊዜ 7 ጊዜ ልሙት ብላ ሙታለች። ኋላም ለፍጥረት ሁሉ መጽደቂያ ሆና ተገኝታለችና ስለዚህ ውብህት ስጡት አላት። አዳምጠኝ። ምንድነው በቃኝ። አንተ ለምን ዝም አትልም እንዴ? እኔ ገና ማብራሪያ የምሰጠው ዝም በላ። ለምን ጣልቃ ትገባለህ? በነገራችን ላይ ደቂቃው እንዳልተያዘ ነው የምቆጥረው። በቃ እንዳልተያዘ ሀሳቤን ስላልጨረስኩ ማለት ነው። ኦኬ አላት ነው እንጂ ሞታለች እያለ አይደለም። ኦኬ ወልድኪ ነፍሳት ሶበ የኛው ግዕዝ ነው። እሺ ከዛ በኋላ ዳግመኛ ማርያም ይላታል። አብርሃም ማለት አበ ህዝቡን ማለት እንደሆነ ቆይ ዝም ለምን አትልም? እናት አላት። ኧረ በእናትህ ዝም በል እኮ እኔ ልጨርስ። ምነው ፈራኸኝ? እኔ ነው የሚዩት ያደረኩህ። የምንፈልገው ክፍል ወንድሜ ቢኒያው ያሳይ። በደቂቃ አንጨርስም እንዴ? ቆይ በደቂቃ ደቂቃ እንጨርሳል። ጣልቃ እየገባህ ሌላ ደቂቃ አድምጥ። አትንጫ። እኔ ነው የሚዩት ያደረኩህ። ቅድም ምን አልከን? አድምጠኝና ከዛ ደግሞ ትቀጥላለህ። 5 ደቂቃ የማብራሪያ ስጠኝ ካልከኝ 10 ደቂቃ እሰጥሃለሁ። ልብ በልና ስማኝ። አንዴ ሚዩት አድርገውና ስማኝ አንዴ። ኦኬ ለምን አንዴ ሚዩት የምታደርገው? እኔም ደግሞ አነባለሁ። ከዛ አንተ ማብራሪያ ለምንድን ነው አንተ ቤቱን እየመራ ያለው? ሚዩት አድርግ። ተሳስተሃል ደምረው። እኔ ደግሞ ላንብብ። እኔ ጋር ያለውስ እንዳንተ ተመሳሳይ ያወራል ወይስ አያወራም? ህዝቡ እውነቱን ይዳኝ። ከዚህ በኋላ ከከፈት ቅታች አወርድሃለሁ። የአንተ ጋር እንዳለ ሳይቻል ሚዩት አድርግ። 10 ደቂቃ ለማብራሪያ ሰጥሃለሁ። ኦኬ እኔ ደግሞ እኔ ጋር እንዳለ ደግሞ አንተ ያነበብከው እኔ እጅ ላይ ያለው 5 ደቂቃ ልጠቀምበት። 5 ደቂቃ ልጠቀምበት። ታች ወረድክ ማለት ነው። ቃልን ስላልሰማ ታች ወረድክ። አውርደኝ ፈሪ ስለሆንክ ዳው ጎ። ካነበብኩ በኋላ ከገባ ትገባለህ፣ ካልገባህ በዛው ድራሽ መጥፋት ይችላል። ቴንክ ዩ ስለማሰማ ማለት ነው። ያው እንደዚህ ይላል። አንድም የሰውን ልመና ወደ እግዚአብሔር እሱ ከጀመረው ነው ጀምረው። ልብ በሉ። ቅድምን አለ ነገረ ማርያም መጽሐፍት እኔ በያዝኩት እሱን በያዘው ውስጥ የለም ሲል ነበር። ነገረ ማርያም እኔም በያዝኩት መጽሐፍት ውስጥ እሱን በያዘው ውስጥ አለ። የእኔ እውነተኛ ነው ያንተ ግን ሐሰተኛ ነው ሲል ነበር። ውሸት የኦርቶዶክሳውያን መገለጫ የሆነ መጥቷል እዚህ አደባባይ ላይ። ስለዚህ አንድም የሰውን ልመና ወደ እግዚአብሔርን ይቅርታ ወደ ሰው እያመላልሰች በፍቅሯ በጣሟ ፍቅሯን ከልጇ አስታርቃ ከገሃነመ እሳት አውጥታ መንግሥተ ሰማያት የምታገባ ስለሆነች ተላኪተ እግዚአብሔር ወሰብ አላት ይላል። ኦኬ በሰውና በእግዚአብሔር መካከል የምትላላክ ማለት ነው። አንድም ማርያም ማለት ውህብት ስውጥት ማለት ነው። ይህስ እንዴት ነው ቢሉ እመቤታችን ንግሥተ ማርያም የተወለደችበት ዕለት
አሁን እኔ የማነበውንና በኋላ እሱ ያነበበውን ሪከርዱ ላይ ስሙ፣ ተመሳሳይ ነው አይደለም ብሎ የሚለውን የተወለደችለት አባቷና እናቷ ውህብት ስውጥት ሆና ተገኝታለች። ኋላም ለዓለሙ ሁሉ አማላጅ ሆና ሞታለች። ስለዚህም ውህብት ስውጥት አላት። ከዚህም በኋላ ጌታችን ማነው? ከዚህም በኋላ እርሱ ፀሐይ ጽድቅ ጊዜነ ኢየሱስ ክርስቶስ እመቤታችን እግዝእትነ ማርያም በጊዜ ሞቷ ከመከራ ወደ ዕረፍት ከሐዘንም ወደ ትፍስሕት ትሄጂ ዘንድ ሙቼ አላት። እርሷም እግዝእትነ ማርያም ልጄ ወዳጄ ሆይ አንተን ወልጄ ያንተ እናት ሆኜ እንዴት ልሙት ብትለው፣ እርሱም ፀሐይ ጽድቅ ጌታችን ጊዜነ ኢየሱስ ክርስቶስ እመቤታችን እግዝእትነ ማርያም በፍቃዷ እንዳልሞተችለት አውቆ 9999 ነፍሳት በአንድ ቀን ተኮንነው ገሃነመ እሳት ሲወርዱ አሳያት። እነዚህም ነፍሳት እመቤታችን እግዝእትነ ማርያምን ባዩ ጊዜ እናታችን እመቤታችን ሆይ ለዘመዱ የማያዘን አንገቱን የማይሸከም አንገትንም የማይሸከም አንገት፣ እሱም አንገት አይደለም አንጀቱም አንጀት አንገቱም አንገት አይደለም፣ ከልጅሽ አስታርቂን ከገሃነመ እሳት አውጪን መንግስተ ሰማያት አግቢኝ ብለው ቢያለቅሱባት፣ እርሷም ጊዜነ እመቤታችን እግዝእትነ ማርያም ልጅ ወዳጄ ሆይ እባክህ ማርልኝ አለችው። እርሱም ፀሐይ ጽድቅ ጊዜነ ጌታችን ኢየሱስ ክርስቶስ እኔ ደቂቀ አዳምን ከገሃነመ እሳት አውጥቼ መንግስተ ሰማያት ያገባሁት ተገፍፌ ተገርፌ ተሰቅዬ ተቸንክሬ ሞቼ ተነስቼ አይደለምን? አንቺም ለእነዚህ ነፍሳት በኃጢአታቸው ካልሞትሽላቸው ለዘላለም በገሃነመ እሳት ወርደው ይቀራሉ አላት። እርሷም እመቤታችን እግዝእትነ ማርያም እነዚህ ነፍሳት ለዘላለም በገሃነመ እሳት ወርደው ቢቀሩስ እንኳንስ አንድ ጊዜ 7 ጊዜ ልሙትላቸው ብላ ኋላም ነው በአንድ ጊዜ 7 ጊዜ ልሙትላቸው ብላ ሙታለች ይላል። ለኃጢአተኞቹ ማለት ነው ሞታለች። ኋላም ለፍጥረት ሁሉ መጽደቂያ ሆና ተገኝታለች። ስለዚህም ውህብት ስውጥት አላት። ወልድኪ ነፍሳተ ሶበ አርአያኪ በእሳተ ኩነኔ ዘአሙ ይእቲ ትብል ቅትለኒ ለቤዛሆሙ እንዳለ አባ ጊዮርጊስ ዘጋስጫ ብለው ሰላመ ሕማማት ላይ ያለውን ቃል አምጥቶ ይናገራል። ልብ በሉ እኔ ያስኩት መጽሐፍት ላይና እሱ ያዘው መጽሐፍት ላይ ተመሳሳይ ቃል አይደል ያለው? አዎ ተመሳሳይ መጽሐፍት አይደል ያለው? አዎ። ቅድም ምን እያለ ነበር ሲከራከረኝ የነበረው? ራጉኤል ማተሚያ ቤት የታተመው ላይ የለም አንተ የምትለው። ስለዚህ አንተ ገብረስላሴ ማተሚያ ቤት የታተመው ላይ እዚህኛው ላይ ስላለ ያንተ ሐሰተኛ ነው የኔ ግን እውነተኛ ነው ሲል ነበር። እንዲህ ነው በዜሮ አጣጥፌ ጉድጓድ ውስጥ ብከተም አለ ነው እንዳይጥ። በምን በመረጃ ምን አልክ? ይኸው አሁን ከዚህ በኋላ ከታች ተናገር እውነቱን ብሎ የሚለው ተናገር ውሸቱን ብላችሁ ትላላችሁ ትል ነበር። እጅ እስኪደክም ጻፍ አልኩ። ኦርቶዶክሳዊ እፊቴ አትቆሙም። ሕያው ጌታ እግዚአብሔር ምስክር ነው። በመረጃ አትቆሙ። ያው መረጃችሁ እንዴት ታገኘ? በሱም እጅ ላይ የያዘው መጽሐፍት ማርያም ለኃጢአተኞች ሞታለች ይላል። እኔም በያዝኩት መጽሐፍት ላይ ማርያም ለኃጢአተኞች ሞታለች ይላል። ፒሪየድ። this is ፕሮቴስታንት ማለት ተናገር እውነቱን ማለት ይሄ ነው። ቅድም የለም ብሎ ያለው መጽሐፉ ላይ አለ። እኔ ታወራለህ እንደገባት ታወራ እሰጥሃለሁ። 10 ደቂቃ ቃሌ ነው። ለማብራራት ከፈለግ ታወራለህ። ከዛ ከወንድሞች ጋር ታወራለህ። እኔ አሁን መጽሐፍቱ ላይ እንዳለ ማሳየት ነበር። ከዚህ በኋላ እነ ፓስተር ታሬ ወንድሞች እነ ጌርሳም እነ ዳጊ ያወረዋል በሀሳቡ ላይ ማለት ነው። አንተ የፈለግከውን 10 ደቂቃ ውስጥ ተጠቀም። 10 ደቂቃ ማለት ቃሌ ሚዩት አድርግ። ኦኬ እሱም ከሆነ ሚዩት አድርግ። በቃ እኔ እናንተ እናወራለን። ቀጥል። አሁን ጨርሳ። ስለዚህ ምን ነበር ቅድም እንደሚያለው አንደኛ መጽሐፉ ምንድን ያዝነው መዝገበ ጸሎት ነው። እኔ የሚያስኩት እሱ የሚያዘው መዝገበ ጸሎት ነው። እሱ ያዘው መዝገበ ጸሎት 205 መጽሐፍት የያዘው ነው። የት ነው የታተመው? ራጉኤል ማተሚያ ቤት ነው። እኔ ያስኩት 78 መጽሐፍት የያዘ ነው። የት ነው የታተመው? ገብረስላሴ ብርሃኑ አክሱም ማተሚያ ቤት። በሁለታችንም ደምረው እኔም በያስኩት መጽሐፍት ውስጥ ምን አለ? ነገረ ማርያም። በነገረ ማርያም ውስጥ ምን ይናገራል? ማርያም ለኃጢአተኞች ሞታለች እንደ ክርስቶስ ብሎ የሚል ማለት ነው። ለስንት ሺህ? ለ9999 ነፍሳት ሞታለች። ኢየሱስ እንደ ሞተ ለኃጢአተኞች ሞታለች። ስለዚህ አሁን ልብ በሉ። ቅድም ሊዋሽ የነበረው ልትዋሽ ነው ብሎ የነበር ተናገር ውሸቱን ብሎ ሊያጽፍ ነበር። እጅ እስኪደክም ኦርቶዶክሳዊ ጻፍ ተናገር እውነቱን። እንኳን ደምረው አይደለም ሊቃውንት ቆመው እፊቴ እነዚህ መጽሐፍቶችና እነዚህ መጽሐፍቶች እውነት አያረጓቸውም። ግን አንተ መናገር የምትፈልገው ካለ ተናገር። 10 ደቂቃ ቃሌ ነው ስጠው ወንድምነት። የፈለግከውን አውራ። ከዛ ጥያቄና መልስ ላይ እንመጣለን። እኔም አንብቤያለሁ፣ አንተም አንብበሃል፣ ህዝቡ አውቋል። ሁለታችንም መጽሐፍት ላይ ይሄ ታሪክ አለ፣ ነገረ ማርያም የሚለው መጽሐፍት አለ። ከዛ አሁን ወደ መጽሐፍ ቅዱስ እንሄድና ክርስቶስ ለኃጢአተኞች የሞተበትን አሟሟትና ማርያም ለኃጢአተኞች የሞተችበትን አሟሟት እንለካዋለን ማለት ነው። ከአንተ ጋር ማውራት ፈልገው ብለህ ስላልክ ጋይድ ትልቁ ላይ ያደርጋል። ደቂቃ ያዝለት፣ ትልቁ ላይ ደቂቃ አድርግለት። እሺ እዚህ ጋር ሁላችሁም እንድታዩ የሚያስፈልገው ነገር ምንድን ነው? ስለ ቃል ኪዳን ነው። እንግዲህ እሺ ምን ይላል? እባክህ ማርልኝ አለችው። ቅድም ያነበብነውን እባክህ ማርልኝ አለችው። ከዛስ ኢየሱስ ክርስቶስ ምን አላት?
ምን አላት? እርሱም አለ ተመልከቱ፣ ዋናው ፍሬ ሀሳቡ ያለው እዚህ ጋር ነው። እርሱም ፀሐይ ጽድቅ ጌታችን እግዚእነ ኢየሱስ ክርስቶስ እኔ ደቂቀ አዳምን ከገሃነመ እሳት አውጥቼ መንግሥተ ሰማያት ያገባሁት ምን ብሎ ነው? ተገፍፌ ተገርፌ ተሰቃይቼ ተቸንክሬ ሞቼ ነው አላት። ዘረዘረላት። ኦኬ። ከዛ በኋላ ሞቼ ተነስቼ አይደለምን? አንቺም ለእነዚህ ነፍሳት በኃጢአታቸው ካልሞትሽላቸው፣ አልሞተችም። ኢየሱስ እየነገራት ማለት ሰዓት ካልሞትሽላቸው ለነማ ለ9999 ነፍሳት ለዓለም አይደለም። እዚህ ጋር እያያችሁ ያላችሁት ለዓለም አይደለም። ኦኬ። ነፍሳት ካልሞትሽላቸው ዘላለም በገሃነመ እሳት ወርደው ይቀራሉ አላት። እሷም እመቤቴ እግዚእነ ማርያም እነዚህ ነፍሳት በዘላለም በገሃነመ እሳት ወርደው ሲቀሩስ እንኳ አንድ ጊዜ 7 ጊዜም ልሙት ብላ ሞታለች። በመሰረቱ ልሙት ኋላም ለፍጥረት ሁሉ መጽደቂያ ሆና ተገኝታለችና ስለዚህ ውብህተ ስጡ አላት። ከዛስ ወልደኪ ነፍሳተ ሶቡ ገዙ ነው። ኦኬ። ዳግመኛም ይላል ቅድም የተቋረጥኩበት እዚህ ጋር ነው። ዳግመኛም ማርያም ይላታል። አብርሃም ማለት አብ ብዙሃን ማለት እንደሆነ ስለምን የሁሉ እናት አላት? ያለ እግዚአብሔር ያለ ክርስቶስ ልጅ አላት ቢሉ የአንድ የእግዚአብሔር እናት ነኝና ብላ ትንሽ ትልቅ ክፉ በጎ ቢለምናት ልመናህን አልሰማም አትለውም፣ አትጸየፈውም። የሰውን ሁሉ ኃጢአት ክፍት ፍቃ ከልጇ ጋር አስታርቃ ከልጇ ጋር አስታርቃ ከገሃነመ እሳት አውጥታ መንግሥተ ሰማያት የምታገባ ስለሆነች ስለዚህ የሁሉ እናት አላት። ማሙ ለኩሉ ይሄ በግዕዝ ነው አላት። ስለዚህ ድንግል ማርያም እዚህ ቦታ ላይ በኪዳን እንጂ ያደረገችው ያው ምን ብላ ለእነዚህ ነፍሳት አንቺ እምትሞች ከሆነ እነዚህ 9999 ነፍሳትን አወጣልሻለሁ አላት። ይሄ ደግሞ ለእግዚአብሔር የሚሳነው ነገር የለም። እግዚአብሔር የገባውን ኪዳን ነው የተናገረው ለልጅ ያውም ለእናቱ ማለት ነው። በቃ ይህንን እግዚአብሔር ካደረገ ለደምረው እግዚአብሔር ደምረው አቤት አንተ ለምትላቸው ነገሮች እኔ እንደሞትኩ እኔ እንደዚህ እንዳልኩ እንደተገረፍኩ እንደተሰቃየው መከራ እንደተቀበልኩ መከራ የምትቀበል ከሆነ እነዛ አንተ ለምትለምናቸው ነፍሳት አወጣልሃለሁ ከገሃነመ እሳት አወጣልሃለሁ ካለኝ እግዚአብሔር እስካለኝ ድረስ የማልሆንበት ምክንያት የለም። ድንግል ማርያምም ይሄ ኪዳንን ይዛ ነው አንድ ጊዜ አይደለም 7 ጊዜ ሞታለሁ ብላ የሞተችው። ሌላ ምንም የሚያቆራረጥ ከዘላለም ሕይወት ጋር እንደ ክርስቶስ የሆነችበት ምክንያት የለም። ለለመነችላቸው በምልጃዋ እንደምናምን ሁሉ ለለመነችላቸው ሰዎች ኪዳን የገባላት ፔሬድ። እግዚአብሔር ለገባው ኪዳን ደግሞ አንተ ልታስተካክለው አትችልም። ለምን? በዚህ መጽሐፍት ላይ አንተ ስለማታምን። እኛ ኦርቶዶክሳውያን ደግሞ እግዚአብሔር በኪዳኑ ለሚጠብቅላቸው ሰዎች የሚደረግላቸው ነገር እናምናለን፣ አምነንም እንቀበላለን። ስለዚህ በማታምንበት መጽሐፍት ላይ ድንግል ማርያም የዓለምን ኃጢአት አስተሰረየች ወይም ደግሞ የዓለምን ኃጢአት ይቅርታ አሰጠች ብለ የመናገር ሞራል የለም። ይሄ ከእግዚአብሔር ዘንድ የተሰጠ እስከሆነ ድረስ ምንም ልታደርግ አትችልም። ፔሬድ። አየ ነገረ ማርያም ላይ ያለው ሐሳብ ይሄ ነው። ይህንን ሐሳብ ምንም ልታደርገው አትችልም። አመሰግናለሁ። 5 ደቂቃ ጨረስኩ። እሺ እኔ ደጋግሜ ስለተናገርኩበት አሁን በእኔ ደቂቃ ላይ ጥያቄ ነው የምጠይቀህ ባነበብነው መጽሐፍት ላይ። ኦኬ ጥያቄ ልብ ብለህ ሰማኝ፣ አጠራ አድርገህ ትመልስልኛለህ። እኔ ደጋግሜ ብዙ ዘመን ስለተናገርኩበት ማለት ነው። እሺ ጥያቄ ነው የምጠይቀህ። 10 ደቂቃ ሰጥቻለሁ። አንተ ስለተውከው ነው። እኔ 10 ደቂቃ እጠይቃለሁ። አንተ የምጠይቀኝ ካለ በዚሁ ክፍል ላይ በኋላ መጠየቅ ትችላለህ። ኦኬ ክርስቶስ ለኃጢአተኞች ሞተዋል አይደል? ደምረው በትክክል ክርስቶስ ለኃጢአተኞች ሞተዋል። ለዓለሙ ኃጢአት እኮ ለኃጢአተኞች ሞተዋል። በቃ ለዓለሙ ኃጢአት ለኃጢአተኞች በሙሉ ዓለሙ ሁሉ ኃጢአተኛ ስለሆነ ነው። ዓለሙ
አሁን እንግዲህ ቆይ ጥያቄና መልስ ነው የምናደርገው። ደቂቃዬን ፖዝ አድርገው። ለጠየቅኩት ጥያቄ መልስልኝ ብራዘር። ፖዝ አድርግልኝ። አንተ አይደለም የምትመራኝ ብራዘር፣ አንተ አይደለም። ኦኬ ክርስቶስ ለኃጢአተኞች ሞቷል አይደል? ለዓለሙ ኃጢአት ሞቷል እኮ። ለኃጢአተኞች ሞቷል አይደል እኮ? ለዓለሙ ኃጢአት ሞቷል። ለዓለሙ ኃጢአት። እሺ ማርያም ለዓለሙ ሁሉ ኃጢአት ሞታለች? አልሞተችም። አልሞተችም። ማርያም የዓለም መድኃኒት ትባላለች? አትባልም? አትባልም። ሪካርድ አድርጎ ወንድሞች። እሺ ማርያም ቤዛዊት ትባላለች? ማርያም የዓለሙ መድኃኒት አትባልም። እሺ አድምጠኝ። እሺ የዓለም ሁሉ መድኃኒት አትባልም። ኦኬ እሺ የማርያም የዓለም ቤዛ ትባላለች? አትባልም? ትባላለች። የዓለም ቤዛ የተባለችው ለዓለም ሁሉ ስለሞተች ነው ወይስ ምን ስለሆነች? ምትክ ስለሆነች ነው። ስለሞተች ሳይሆን የሔዋን ምትክ ስለሆነች ነው። መጽሐፍ ቅዱሳዊ ጥቅስ ስጠኝ። ምኑ መጽሐፍ ቅዱሳዊ ጥቅስ ልስጥ? የዓለም ቤዛ መሆኗ ኃጢአት የገባው የዓለም ቤዛ መሆኗ ጥያቄ ስማኝ። ደቂቃዬን ፖዝ አድርገው። ደቂቃዬን ፖዝ አድርግልኝ ያልኩትኝ የጠየቅኩን ጥያቄ መልስልኝ። ማርያም ከነ ማብራሪያው የምመልስልህ። ኦኬ ለማብራሪያ ከፈለክ ደቂቃ እና መልስ አለ የምፈልገው ኤርሚያስ። በእኔ ደቂቃ ላይ አንተ እንደፈለክ ማብራሪያ ብለህ ደቂቃን አጨርስብህ። አቅም ካለ 20 ደቂቃ ትጠይቀኛለህ። 20 ደቂቃ እንጠያይቅ በዚህ ጉዳይ። ኧረ እኔ ወንድም 20 ደቂቃ የፈለኩን እንጠያይቃለን አልኩህ እኮ። በቃ አሁን አንተ ለምጠይቀው ጥያቄ ማርያም የዓለሙ ቤዛ ናት ወይ አልከኝ አይደል? አዎ አልኩህ። እሺ የዓለም ቤዛ የተባለችው ለኃጢአተኞች ስለሞተች ነው ወይ ስለሞተች አይደለም? አየህ እኛ ኦርቶዶክሳውያን ድንግል ማርያምን ለዓለሙ ቤዛ ናት ብለን ስንል እንደ ክርስቶስ ያለ ቤዛነትን አይደለም። እርሷ ምትክ ስለሆነች ነው። ምትክ የሆነችው የማን ምትክ ስለሆነች? የታለች የዓለም መድኃኒት ብለው የሚል መጽሐፍ ቅዱስ ላይ የተጻፈው? እናንተ ጌታ አምታችሁ ነው መጽሐፍ ቅዱስ ያላላትን የዓለም ቤዛ የምትሉት? ቤዛ የሚለው ምትክ ስለሆነ ነው። የታለ ቤዛ ብሎ የሚለው? ምትክ ከሆነ ክርስቶስ የዓለም ቤዛ በተባለበት ማርያም የዓለም ቤዛ ነች ብላችሁ የምትሉት እናንተ መጽሐፍ ቅዱስ ያላለውን ምትክ እያልኩ ቤዛ የሚለው አባቶች በፊርማ ነው ያጸደቁት። ታውቃለህ አይደል? አባቶች የዓለም ቤዛ ብሎ የሚለው ድንግል ማርያምን የዓለም ቤዛ የለህም መጽሐፍ ቅዱስ የሔዋን ምትክ ብያለሁ። አድምጠኝ፣ ጨርሰሃል። አባቶች ግን ማርያም የዓለም ቤዛ ነች ብሎ ያለውን እኔ በውስጠ ሚስጥር ያገኘሁት በፊርማ ነው ያጸደቁት። ምን አገባኝ ስላመጣው? ምን አገባኝ? ሚዩት አድርግ። መልሰልኛል። ሚዩት አድርግ። ለህዝቡ ነው የምናገረው። ጥያቄ መልሳል። የዓለም ቤዛ ነች ብሎ የሚለውን የኦርቶዶክስ ጳጳሳት እንደዚህ ተፈራርመው እንጂ ከሐዋርያቱ ትምህርት ምንጭ አግኝተው አይደለም፣ ደምረው አልመለሰም ማለት ነው። ኦኬ እሺ። ትምህርት በመጽሐፍ ቅዱስ እንጂ በጳጳስ ፊርማ አይጸድቅም። ቤዛዊት ዘበጸጋ ብለው ያሉት እነሱ እንጂ ጨርሰሃል። ደቂቃዬን አትውሰድብኝ። ጨርሰሃል። መልሰልኛል። ቴንኪው። እሺ ክርስቶስ ለዓለም ሁሉ ሲሞት ሞቶ ተገርፎ ተሰቅሎ ተቸንክሮ ነው አይደል የሞተው? በትክክል። ኦኬ ማርያም ቅድም ለሞቱት ለ9999 ነፍሳት በምን አይነት አሟሟት ነው የሞተችው? በቃ ሞተች ነው የሚለው። በምን ለነሱ ቃሉ ነው የሚለው። እንግዲህ በምንድን ነው የሞተችው? በምንድን ነው? በጉንፋን ነው? በተቅማጥ ነው? ተሰቅላ ነው እንደ ክርስቶስ? በምንድን ነው የሞተችው? አይ ሞተች ይላል። ቃሉ የሚለው ሞተች። ክርስቶስ የሞተው ለኃጢአተኞች ተገፈ። ክርስቶስ አደርብብኝ። ክርስቶስ ለኃጢአተኞች የሞተው ተቸንክሬ ተሰቅዬ ሞቼ ብሎ ስላለ ምን ሆና ነው የሞተችው? እሷ ምን ሆና ነው የሞተችው? አሁን ካነበብኩለት ለእነዚህ ለ9999 ነፍሳት በምን አሟሟት ነው የሞተችው ነው ያልኩህ። 9999 ነፍሳት በምን አሟሟት? ኢየሱስ በመስቀል ላይ ነው የሞተው። በምን አሟሟት ነው ሞተች ይላል? መልስ የለም። በተፈጥሮ ሞት ሞተች የለም። በምን መልስ የለም። ጨርሻለሁ። በምን አሟሟት አትደርብ። በምን አሟሟት እንደሞተች እንኳን አታውቁም። ክርስቶስ ግን በምን አሟሟት እንደሞተ ለሰው ልጆች ለመስቀል ሞት ታዘዘ ሆነ ይላል። ክርስቶስ ነገረ ማርያም ላይ በደንብ አድርግ። ጨርሰሃል። የኦርቶዶክሳውያን ጠባይ ኢንተራፕት አታድርግ። ገጥመናል እኮ ብራዘርዬ፣ ገጥመናል። በምን አሟሟት እንደሞተች ሚዩት አድርግ። በምን አሟሟት እንደሞተች ማብራሪያ ለምን ያስፈልጋል? ሚዩት አድርግ። እኔ ነኝ ጠያቂው። ስርዓትን ማስተምረን መጽሐፍቶቻችሁንም አሽቀንጥረን እንደዚህ ነው ልክ የምናስገባችሁ ማለት ነው። ሚዩት አድርግ። በምን አሟሟት እንደሞተች እንኳን አታውቅም። ደቂቃዬ ቢያልፍ በኋላ
10 ደቂቃ ጨምሬ ያወራለሁ። ካልሆነ ታች አወርድሃለሁ። እየረበሽክ ስለሆነ ማለት ነው። አትቆሙም ፊቴ። በምን አሟሟት እንደሞተች ሚዩት አድርግ። ዝንጀሮ ይመስል አንተን አንጠብቅም። ሚዩት አድርጉ። በእውቀት አውራ። በምን አሟሟት እንደሞተች አታውቅም። ክርስቶስ ግን በምን አሟሟት ነው የሞተው? በመስቀል ሞት ላይ ነው የሞተው። እሺ እሷ ግን በምን እንደሞተች በተቅማጢውም በጉንፋን መርዝ ጠጥታ ይሆን ተኝታ በመንገድ እንቅፋት መቷት ምንም አይታወቅም። ኦኬ ለስንት ሺህ ሰዎች ነው የሞተችው? ለ9999 ነፍሳት። የክርስቶስ ሞት እነዚህን ሰዎች አይመለከትም እንዴ? መልስልኝ። ጥያቄ ነው። የክርስቶስ ሞት ለእነዚህ ነፍሳት አይመለከታቸውም? እሺ እግዚአብሔር ማለት ነው። የጠየኩ መልስልኝ እኮ ልመልስላ። እኔ እኮ አንተ የምፈልገው እንድመልስልኝ ለ9999 ነፍሳት የኢየሱስ ሞት አይመለከታቸውም ወይ? እነዚህ ሰዎች ከመጽሐፍ ቅዱስ ልመልስልህ እኮ ከመጽሐፍ ቅዱስ አድርጌ ልመልስልህ። መጽሐፍ ቅዱስ ላይ እግዚአብሔር ሲኦል ውስጥ የሚያስገባቸው ሰዎች ሲኦል ሳያገባቸው እየመለስኩልህ ነው። ለ9999 ነፍሳት አድምጠኝ። የክርስቶስ ሞት የማይመለከታቸው ሞት እየመለስኩልህ ነው። ይሄ ኪዳን ነው ለ9999 ነፍሳት። እነዚህ ነፍሳቶች ከመሞታቸው በፊት ድንግል ማርያምን ከልጇ ጋር እንድታስታርቃት ምን ብለው ነበር? ጠይቀው ነበር። ከዛ በኋላ ጥያቄ አይደለም እየመለስክ ያለው። አዳምጠኝ። ደቂቃዬን አትብላ። መልሰህልኛል ብዬ ስለ ሚዩት አድርግ። መልሰህልኛል። የጠየኩ ሌላ የምታወራው ሌላ ነው። የጠየኩ ለእነዚህ ነፍሳት የክርስቶስ ሞት የሚመለከታቸውን አይመለከታቸውም። መልስ የለም አለ። መልሽላለሁ። እግዚአብሔር ሲኦል ያወጣል። ደቂቃዬን ሰጥቻለሁ። ደቂቃዬ ላይ አትጫወት። ካልሆነ ግን ነገርኩ። የመጨረሻ እድልም ሰጥህ እታች አወርድሃለሁ። ከአቅምህ በላይ ስለሆነ ቀጥል። ከአቅምህ በላይ ለእነዚህ ለ9999 ነፍሳት ኢየሱስ ክርስቶስ ሞቱ የማይመለከታቸው ሆኖ ነው ብዬ የምለው መልስ የለውም። ዚስ ኢዝ ኦርቶዶክስ። መልሽልሃለሁ። ምንም ኦርቶዶክስ ይመለከታቸዋል አይመለከታቸውም? ቴንክ ዩ። ኢየሱስ ክርስቶስ ጌታ እንደሆነ ሁሉ ሳሙኤል 2 ላይ ምን ይላል? እግዚአብሔር የጠየኩን መልስ። የምን ሳሙኤል 2 ላይ ኢየሱስ አይልም? ሲጀምር ሜታ ድርቅ ሳሙኤል 2 ኢየሱስ ጌታ ነው የሚል ቃል የለም። ዛናዛቴ የጠየቁህን መልስልኝ። ካልሆነ ቃሌን ላከብር ነው። አወርዳለሁ እኮ ወደ ሌላ ጥያቄ። የጠየቁን ጥያቄ መልስልኝ። እነዚህ ሰዎች የኢየሱስ ሞት ይመለከታቸዋል ወይስ አይመለከታቸውም? እኔ መለስኩልህ አለ። ወደ ሌላ ጥያቄ ይመለከታቸዋል አይመለከታቸውም? ሳሙኤል ኢየሱስ ጌታ ነው ብሎ ሳሙኤል ይላል አትበለኝ። መጽሐፉ እንኳን አታውቀውም። እኔ መልሼልሃለሁ። ካልተቀበልከኝ ወደ ሌላ ጥያቄ። እሺ ይመለከታቸዋል አይመለከታቸውም? ሞቱ እኔ መለስኩልህ። ለእነዚህ ኃጢአተኞች የኢየሱስ ሞት ይመለከታቸዋል አይመለከታቸውም? መልሼልሃለሁ። በቃ የለም። ከመለስኩ በቃ ሚውት አለ። ወደሚቀጥለው ጥያቄ እሄዳለሁ። ዚስ ኢዝ ኦርቶዶክስ። እንደዚህ አውላላ ሜዳ ላይ ሳገኝህ እንደዚህ ሳገኛቸው ሚውት አድርግ። መልሰልኛል። በቃ ሚውት አድርግ እና ወደ ጥያቄ ግባ። አንተ ብቻ ሚውት አድርግ። የመጨረሻ ቻንስ ነው። አሁን እታች አፈርጣለሁ ማለት ነው። ኦኬ ጎ ሄድ። እታች ውረድ። ዚስ ኢዝ ኦርቶዶክስ። እንደዚህ በዜሮ ከተጫወትኩብህ ይበቃል። እታች ውረድ። ዜሮ ነው። ሌላ ሰው ካለ ይግባ። ማይክ መክፈት ሙያ መስሏችሁ ማይክ ትከፍታለህ። የጠየቁን ጥያቄ እንኳን ስፔሲፊክ አትመልስም። ማይክ መክፈት ነው እናንተ መረበሽ። ፈለገ በለው የሆነ ዲያቆን በለው ቄስ በለው እንዴት ጌታ ኢየሱስ እንዳዘጋጀኝ እናንተ ላይ ስትገባ እንደዚህ ያሳያሉ ማለት ነው። ለእነዚህ ሰዎች የጌታ የኢየሱስ ክርስቶስ ሞት የሚመለከታቸው ነው አይመለከታቸው ነው? አጭር ጥያቄ ነው የጠየቁት። አይ የሚመለከታቸው ነው ወይ የማይመለከታቸው ነው ነው ማለት ያለበት። ኢየሱስ ጌታ ነው ብሎ የሚለው ይኸውልህ ሳሙኤል ላይ አያውቀውም እኮ ኢየሱስ ጌታ ነው ብሎ የሚል ሳሙኤል ላይ የለም እንዲህ የሚል መጽሐፍ። ቄሶቹና መምህራኑ ደፍረው ያልገቡትን አንተ ገብተህ እንደዚህ ተጠብሰህ ትወጣለህ። ስርዓት ይዘህ እንኳን ጠብቀህ እንኳን አታወራም። ሚቱ ማድረግ እንኳን አትችልም። የኦርቶዶክሳውያን አንዱ ትልቁ ማይክ እየከፈቱ ሰው ቤት ላይ ባሪያይቱ እንደመቤቲቱ ያደርጋታል ብሎ የሚለው አይነት ማለት ነው። ጌታ ያጫውታቸዋል። ሚዩት አድርገህ እንኳን የስርዓት ህግ ጠብቀህ አሁን የወረድከው ሚዩት አድርገህ በቃ እንደዚህ እንደማስወርድ ስለምታውቅ ነው የወረድከው። እኔ ደግሞ መጨቃጨቅ አልፈልግም። ባዶ ቀፎ መሆናችሁን ማሳየት ብቻ ነው። ቀፎ ማለት ነው። ቀፎ ማለት ባዶ እውቀት አልባ የሆነ በመጽሐፍታችሁም ስትጠይቁ አታውቅም፣ በመጽሐፍ ቅዱስም ስትጠይቅ አታውቅም።
ስለዚህ ይሄ ሁሉ ኮተት የሆነ መጽሐፍት ነው። ወንድሞችናቶች ማርያም የዓለም ቤዛ ናት ብሎ የሚል ለሚጠይቀኝ ሁሉ መልስ አለው። ኮተት የሆነ ትምህርት ነው። የዓለም መድኃኒት ናት ብሎ የሚል ኮተት የሆነ ትምህርት ነው። እኛ አንድ የዓለም መድኃኒት ነው የምናውቀው፣ ክርስቶስ ኢየሱስ የእግዚአብሔር ልጅ የዳዊት ልጅ ቀራንዮ መስቀል ላይ ለሰው ልጆች በደልና ኃጢአት ቤዛ ሆኗል። ለእነዚህ 9999 ነፍሳት የኢየሱስ ክርስቶስ ሞት የማይመለከታቸውና የእሱ ደም መፍሰስ የኃጢአት ይቅርታን የማይሰጣቸው ሆኖ ፍጡር የሆነችዋን የፈጣሪነት መለኮትነት ያልተዋሃዳት ፍጡር ብቻ የሆነችዋን ሰው ብቻ እንደማናቸውም በደለኛና ኃጢአተኛ ሰው የሆነችውን ማርያምን አንቺ ለበደላቸውና ለኃጢአታቸው ሙችላቸው ብሎ አላላትም። የአባ ጊዮርጊስ ዘጋስጫ እንቶ ፈንቶ የሆነ ተረት ነፍሳተ ወልኪ ሶባ አራያኪ በእሳተ ኩነኔ ዛሃሙ ያለው አብሾ ጠጥቶ የደረሰው ድርሰት እንጂ የመጽሐፍ ቅዱስ ክፍል አይደለም። ይሄንንም ማርያም ቤዛዊተ ኩሉ ዓለም ያለው አባ ጊዮርጊስ ዘጋስጫ ነው። በ13ኛው ክፍለ ዘመን የተነሳ የወሎ ሰውዬ ማለት ነው። ጎንደር የሚሆን ጎጃሜ፣ ሸዋ የሚሆን ኦሮሞን አይመለከተኝም። ኦኬ አብሾ ጠጥቶ የጻፈውን ሁሉ ቅዱስ ጳውሎስ በመልእክቱ ግን ምንድን ያለው? አንደኛ ጢሞቴዎስ መልእክት መጽሐፍ ምዕራፍ 1 ላይ አሃዱ እግዚአብሔር ወአሃዱ ህሩይ ማእከለ እግዚአብሔር ወሰብ ኢየሱስ ክርስቶስ ዘኮነ ሰብአ ዘመጦ ርእሶ ቤዛ ኩሉ ይላል። እዚህ ደግሞ መጥቶ ማርያም ቤዛዊተ ኩሉ ዓለም ማን ያለው? አባ ጊዮርጊስ። መቼ? በ13ኛው መቶ ክፍለ ዘመን። ጳውሎስ መቼ ነው ኢየሱስን ቤዛ ነው ያለው? ፈርስት ሴንቸሪ ላይ ወንድሞች እናቶች ከ50 እስከ 65 ዓመተ ምህረት የቅዱስ ጳውሎስ መልእክት የአዲስ ኪዳን መልእክታት ከራእዩ ውጪ እንደተጻፈ ይናገራሉ የመጽሐፍ ቅዱስ ተማሪዎች። ኢየሱስ የዓለም ቤዛ ነው ብሎ የሚለውን ቃል ውድቅ አድርገው ማርያምን ቤዛ ናት ይላሉ። ኢየሱስ የዓለም መድኃኒት ነው ብሎ የሚለውን ቃል ትተው ማርያምም የዓለም ቤዛ ናት ብለው ጫማ ያለካካሉ። በድርሳነ ኪዳነ ምሕረት፣ በመጽሐፈ ዚቅ፣ በስንቱ መጽሐፍት ላይ ስለዚህ ጨርሻለሁ። ለጥያቄም ራሱ እንኳን አይመጠንም። ወገኖች መቀጠል እንችላላችሁ። ቴንክ ፓስተርዬ፣ በጣም ይቅርታ ቀጥሉ። ቴንክ አይ ምንም ችግር የለውም ኤርሚ። ማለት መነጋገር ባለባችሁ ጉዳይ ላይ በትክክል መነጋገር አለባችሁ። ራሱ ያነበበው መጽሐፍ ላይ ቃል ኪዳን ነው ብሎ ነበርና ቃል ኪዳን የሚል ነገር ሲያነብ አላየሁም እኔ። ደግሞ ማለት በተፈጥሮ ሞት ነው የሞተችው ብሏል። በተፈጥሮ ሞት ሞታ ነው ሰው የምታድነው ማለት ነው። ማለት በተፈጥሮ ሞት ሲል ምን ማለቱ ነው? ታማ ሰንበትበት ብላ ነው የሞተችው? እኔ ማለት ደሜ ቢያስብ ጥሩ ነው ወይ ቢማር ቁጭ ብሎ በደንብ ቢያስተምሩት ከተቻለ፣ አለበለዚያ ባይደክም ጥሩ ነው የሚሆነው። ኤንዌይስ ቴንክ ዩ ኤርሚ። ዳግሻ ይቀጥሉ። ቢኒያው ትልቁ ላይሆን ለታብታብ የሚገባ ሰው ካለ ሌላ መምጣት ይችላል። አንድ ነገር የምናገረው እዚህ ላላችሁ ኦርቶዶክሳውያን ያላችሁ የቱንም ያህል ልትደብቁት እስከማትችሉ ድረስ ሰማይ በእናንተ ላይ ወስኗል። ምን ለማድረግ? ህዝቡን እግዚአብሔር ሊያድነው ሊያስመልጠው የዘመናት ጭንብላችሁ ላትከድኑት ተገልጧል። በዓለም አደባባይ ላይ ወጥታችሁ ሞግታችሁ ላትረቱ አንገት የምትደፉበት ነው። ከኢየሱስ ክርስቶስ ሞት እኩል ያነጻጸርካት ማርያም እኔ አውርድልሃለሁ ወርታች ማለት ነው። በምን? በእውቀት ዓለም አደባባይ ላይ ማለት ነው። እኔ አውርጄ እታች አስቀምጥልሃለሁ። ማናቸውንም ፍጡራን አልኩ። ነቢያት በል ኢሳይያስ፣ ኤርሚያስ ብለህ ብትል፣ ሐዋርያት ብለህ ብትል እታች አውርጄ ቁጭ አደርግልሃለሁ። ይኸው ነው። ዳግሻ ይቀጥል። እሺ ኤርሚ፣ በጣም ይቅርታ አሁን ካላወራው ቆይቼ ስለማወራ ብዬ ነው። በጣም የሚገርመው ደሜ የለም ብሎ ያሰበው ሀሳብ ራሱ መጽሐፍ ላይ ለሁለተኛ ጊዜ አግኝቶታል። ባለፈውም እንደዚሁ ብሎ መጥቶ ነበረ። አሁን ዛሬ ለሁለተኛ ጊዜ አግኝቶታል። ትልቅ ፋውል የሰራው ምንድን ነው? ደምረው ዛሬ ትልቅ ፋውል ቤተክርስቲያኒቷ ይላሉ። ያው ዶኪመንት የለም ያየነው ነገር የለም። ገድላትና ድርሳናት መከራከሪያ አይደሉም ብላቸዋለች። ለማ ለመመናኖቻቸው ለማ ለአገልጋዮቿ ብላለች ብለዋል። እነሱን ያሉት ስትል ቤተክርስቲያኒቷ አልሰማንም። ደምረው ከቤተክርስቲያኒቷ ፈቃድ ውጪ ሆኖ ቤተክርስቲያኒቷን አልታዘዝም ብሎ ሚዩት ያላረገ ሰው አለ? የራሴ ድምፅ እየተሰማኝ ነው። እባካችሁ ሁላችሁም አንድ ሚዩት አድርጉልኝ። ጌርሳምዬ ነው። እሺ ጌርሳሜ ላርግ። ይቅርታ ነው ጌርሳም ሆኗል። እሺ ቴንኪዩ። ዛሬ ምንድን ነው ያደረገው? አትከራከሩ እያለችው አኬ ከተከራከረ፣ መዝሙር ያሬድ በታመረ ማርያም ከተከራከረ፣ አኬ በሰዓታት ከተከራከረ፣
መምህር በረከት በድርሳነ ሰንበት ከተከራከሩ እንዴ እኔም የድርሼን ልከራከር እንጂ እንዳትከራከሩ መከራከሪያ አይሆንም ብላለች ቤተክርስቲያኗ። ይሄ ሁሉ ሰዓት ምን ሲያደርግ ነበር ደምረው አይደለም እኮ እዚህ ጋር ምን ማለቱ መሰለ ግን እኮ እዚህ ጋር እንትን ሲል ግን መሰለ መሞቷ ሲል እንትን ማን ተከራከር አለ? ቤተክርስቲያንህ አትከራከር ብላኛለች ስትል አልነበረ ስንት ጊዜ በገድል ዛሬ ማን ፈቀደልህ? ዛሬው ምሽት በእኔ ጋር ምሽት ነው በአንተ ጋር ጠዋት ማን ፈቀደልህ እንድትከራከር? በምን መብት ዛሬ ከኤርሚያስ ጋር አወራህ ነው ወይስ ሰኞ እንግዲህ እኔ ጋር ሰኞ ልሽ ማክሰኞ አንተ ጋር ማክሰኞ ይፈቀዳል? በድርሳናትና ገድላት ማክሰኞ ከሆነ ተከራከሩ ካልሆነ እንዳትከራከሩ ብላለች። ውሸታሞች ናችሁ፣ ከላይ እስከታች ውሸታሞች ናችሁ። አንተ ከና አዲስ ምልምሉ እስከ ነባሮቹ የኦርቶዶክስ እምነት ተከታዮች ውሸታም ጭንቀት ሲመጣ ሰው መጽሐፉን እየገዛ መጠየቅ አንገታችሁን ማነቅ ሲጀምር ገባችሁበት። ሶቶ ገባችሁበት። ምንድን ነው የሚሉን ጠዋት ማታ? በመጽሐፍ ቅዱስ ካልሆነ ለምዕመናን የተዘጋጀ ነው መከራከሪያ አይሆኑም ስትሉ አልነበረ? ተበላ ዛሬ ተበላ። እኔ አውቄ ነው ጸጥ ብዬ ስሰማኝ ነበር። አውቄ ነው በደንብ ማኑ እንድትነካ። የመጀመሪያ ቀን አይደለም በእርግጥ ማኑ የነካው። ከዚህ በፊት እንደዚህ ዲቴል ስላላወራ ዝም ብዬ ነበር። ዛሬ ቆንጆ ነው ማኑ የነካው። አሁን ምን ታረጋለህ? ቤትን ትከፍትና በዚህ ቀን በዚህ ወር ቤተክርስቲያኒቷ ስለፈቀደችልኝ ነው እንድከራከር። በገድላት ድርሳናት እንዳትከራከሩ አልተባላችሁም ወይ? ማን ፈቀደልህ አንተ ከኤርሚያስ ጋር ዛሬ ልታወራ ነው? ሌሎቹ ማኑ ስለነኩ እኔ ስለምን ይቅርብኝ ነው? አሁን ከዚህ በኋላ ምን ሞራል አለ? ገድል ከፍቼ ላወራ ስል አላወራኝም ለማለት እና ደሜ በእንትን ገድል አውራኝ ስልህ አይ መከራከሪያ ሆኑ ለማለት ከዚህ በኋላ ምን ሞራል አለ? ይሄ መረጃ አለ እና ፈራርሷል። ይሄን ያሴት ትምህርት ጌታ ምስክሬ፣ ሰው ነፃ መውጣት አለበት። ሰው እግዚአብሔርን ማምለክ አለበት። እነዚህ ገድላት ፈርዖን ሆኖ አለቅም ብለው ነበር። አሁን ጭንቅ ሲመጣ ገቡበት። እኛ ልንሻገር የገባንበት ባህር ውስጥ ደፍረው ገቡ። ይኸው ተቀብረው ቀሩ። ሲያቀብጣቸው እኮ ነው። በዛው አንከራከርም እንዳላችሁ ጸጥ ብላችሁ እንዳፈራችሁ ብትቀሩ ጥሩ ነበረ። ጥሩ እኮ ነበር። በዛው ብትጠፉ በቃ አንወያይም ብላችሁ እኛ ብቻ እዚሁ የገለጥነው ጉዳችሁን ይቀር ነበር። ምዕመናን ሲመጡ 5 ዓመት ምስጢራትን ተምረው 7 ምስጢራትን ተምረው ከገቡ በኋላ ወደፊት ገድላትና ድርሳናት የሚጠቀሙባቸው ናቸው። መከራከር አይሆኑም ስትል አልነበር ሆይ? አሁን እየደነገጥክ ነው። አዎ አየህ፣ ወንጌላዊ አማኝነትን ጥሎ መሄድ እንዴት እንደሚያሳፍር አየሁ አይደል ደሜ? እኔ እንዴት ተናግሬ አላውቅም። ለምንድን ነው ረመጡ ስትገባ አሁን ዳር ላይ እያየህ ነው? ዘማርያም ቁጭ ብሎ እያየህ ነው። በዚህ ሰዓት መዝሙረ ያሬድ እያየህ ነው። ለምን? ከኔ ጋር ከፍተው ይኸው በቪዲዮ ላሳያችሁ እችላለሁ። ከኔ ጋር ከ2 ሰዓት በላይ ሲከራከሩ አልነበረ ወይ መምህር ኤፍሬም? ለምን ሳነበው መጽሐፉን እዛ ቤት ሙሉን መጽሐፍ ነው ያነበብኩት። ለምን አንድ ሰው አቋርጦኝ የታለ መጽሐፉ እርግጠኛ መሆኑን አሳይ፣ ይሄ መጽሐፍ አንቀበለውም፣ ይሄ መጽሐፍ ስተተኛ ነው ለምን አላሉም? አንተ ትናንት ሄደ መምህር ኤፍሬምን በልጣቸው ነው? አንተ ትናንት ሄደ መዝሙረ ያሬድን በልጣኸው ነው? አሁን ጥግ ላይ ይህን ዲስከሽን እየሰማ ያለው ዘማርያምን በልጣኸው ነው? መጀመሪያ አይደለም ስትል የነበርከው መጽሐፍ ትክክል አይደለም ስትል የነበርከው መጽሐፍ ስትያዝ ደግሞ መከራከር ጀመርክ። 2 ስተት ሰራህ ማለት ነው። ማን ፈቀደልህ? መጽሐፉ ትክክል አልነበረም ስትል አልነበር? ኦኬ እንቀጥል። ለመላ ኦርቶዶክሳውያኖች አንድ ጥያቄ አለኝ። ፓትርያርካችሁ ምን አሉ? መጽሐፍቶቻችን ጥራት ይጎላቸዋል አሉ። እስኪ አንድ ጀግና ኦርቶዶክስ እንትን መጽሐፍን ነው ብሎ ይግባ። እስኪ አንድ ቁጥር ይጻፍ። እሳቸው ያሉት እንትን መጽሐፍን ነው ጥራት ይጎለዋል ያሉት የሚል አንድ ኦርቶዶክስ ነው የምፈልገው። የለም። ስም አልጠሩም። የመጽሐፍ ስም አልጠሩም። ኦኬ ምሳሌ ልቀጥል። ሁሉ ጊዜ ምሳሌ ገበታ ቀረበ። በየአይነት ነው የቀረበው። ምስር፣ አልጫ፣ ጎመን ምናምን አለ ገበታው ላይ። ምግቡን ያቀረበልህ ሰው ወንድሜ ባይዘዌ ይሄ ምግብ ጥራት ይጎለዋል ትንሽ ተመርዟል ብሎ ሄደ። እስኪ ከታች መልስልኝ፣ የትኛው ነው የምትበላው? አልጫውን፣ ምስሩን፣ ጎመኑን፣ ምኑን ነው የምትበላው? የትኛው ነው የተመረዘው? በቀኝ በኩል ያለው? በግራ በኩል ያለው? የእንትና ገድል የእንትና ድርሳን ጥራት ይጎላቸዋል ብቻ ነው ያሉህ። ምኑ ነው ጥራት የሚጎ? የትኛው መጽሐፍ? እንኳን መከራከር
እጅህ ላይ መገኘት የለበትም። አታቀማ የትኛው ትክክል የትኛው ሮንግ መሆኑን። ግን ዛሬ ድረስ በየአውደ ምህረቱ ታምረ ማርያም ይነበባል። ጥራት ይጎለዋል ከተባለው ውስጥ ታምረ ማርያምስ ቢሆን እኛ ነው። ለእኛማ ሁሉም ነው። ለእኛ ለወንጌል አማኞች፣ ለኦርቶዶክሶች ግን እንትን ነው ተብሎ አልተለየም። ስለዚህ ምናልባት ታምረ ማርያም ቢሆንስ እንዴት አነበባችሁት? ውድለት በድፍረት እንዴት አውደ ምህረት ላይ ገለጣችሁት? ፓትርያርኩ ጥራት ይጎለዋል ብለዋል። ተጣርቶ ይሄ ትክክል ነው፣ ይሄ ይጠቀሙበት ምዕመናን፣ እዚህ ላይ ምንም ችግር አላገኘንም፣ ይሄኛው እውነት ነው፣ ችግር ነበረው፣ ታረመ አሉ። አይ ምስሩ ደህና ነው፣ ትንሽ የነካው በሩዙ በኩል ያለው ነው፣ ጎመኑን ብሎ ችግር የለውም ብለዋል አላሉ። አንተ የተከራከርክበት መጽሐፍ ልክ ይሁን አይሁን እንኳን አታውቅም። ለምን መጠበቅ አትፈልጉማ? እናከብራለን ካህናትን ምናምን ትላለህ እንጂ ሊቃውንት እናከብራለን አታከብሯቸውም። እርስ በርስ እንኳን አትከባበሩ። ያዛ ጋር ጥራት ይጎለዋል ይልሃል። አንተ እኔ ምን አገባኝ እስክታጣራ ታዲያ በድርቀት ልሞትልህ እንዴ? ተረት የለመደ ሆዴ ራበው እንዴ? ወንድሞቼ ገድላት ፈሰዋል ላይታፈሱ። እስኪ እንትን ገድል ትክክል ነው የሚል ወንድ ይግባ እስኪ አሁን እዚህ ቤት ከፓትርያርኩ ተሽሎ ከፓትርያርኩ አውቆ ከሊቃውንቱ አውቆ አርመው ሳይጨርሱ እንትን ገድልን መጠቀም ይችላል የሚል እስኪ ወንድ። ጥራት ይጎለዋል ከተባልክ በኋላ ጎመኑን ግን በላለው ሚል እስኪ ደፋር ይምጣ። ይሄ ነው ችግሩ። አየህ ወንጌል አማኝነትን ጥለህ ስትሄድ ብዙ ሪስክ ውስጥ ነው የምትገባው። ብዙ ሪስክ። ተረት የሌለበትን ቤት ሄደህ ተረት ቤት ውስጥ ስትገባ የቤት ስራ ይጨምራል፣ መከራ ይጨምራል፣ ስቃይ ይጨምራል፣ ውርደት ይጨምራል። እዛውም አትስማማ። አዎ ገፍተውታል፣ አውቃለሁኝ። ደሜን መገፋቱን መገፋቱን አልወድም። ሲገፉት አይቻለሁ። አዎ ቀፈፈኝ ስትል ሰምቻታለሁ። አላማረኝም ምንድን ነበር ሲባል ነበር። እልክልሃለሁ በውስጥ ብዙ ነው ያሉ። አሁን እዚህ ጋር ብዬ እንትን አለልህ። ለምንድን ነው ይሄ የሆነው? ገድል ሰርተህ ገድል ልታርተርፍ ነው አንተን የፈለግከው። መልሰው እንዲቀበሉ እንዲያቅፉህ አቅፉ። አንተን ሊያቅፍህ እንደገና የሚችለው በንስሐ ኢየሱስ ብቻ ነው። ለዚህ ነው ምን ጸልይልህ። ለዚህ ነው አንተን መጥፋት የማንፈልገው። አንተውን ገድል